በራስ ነው ብዙ ነገር ሰማይ በራስ ነው ብዙ ነገሮች ታርጊ ነበር። ምድረ ዱቄታም በጭባጫ ሁላ ምናምን ከፈለጋችሁ ደግሞ ልጅህን ይዘው ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦቻችን እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፊስ፣ ሁሉ ሸጋ ነው። ሰላማችሁ በያላችሁ ዳርቻ የበዛ ይሁንላችሁ። የመዳም ቅመሞቼ ውዶቼ እንቁ ይሆናችሁ ወዳችኋለሁ። ሁላችሁም ቪዲዮ ከመጀመራችሁ ቀደም ብላችሁ ሼር እና ላይክ ሰብስክራይብ እንዲሁ ደግሞ ደውል ምልክት በመጫን ሁሉ ጊዜ በሚለቀቀው ቪዲዮ ወደ እናንተ ቀደም ብሎ እንዲመጣላችሁ ደውል ምልክቷን ንኩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ደግሞ ያደረጋችሁ ለአንዳንዶቻችሁ ሼር በማድረግ ሰብስክራይብ አስደርጉ። የማዳም ቅመሞችን አበረታቱ። እዳችኋለሁ። እና መግቢያ ላይ እንደተመለከታችሁ በጣም ገርሞኝ ማለት ነው። እና ቪዲዮ እስኪ ያላያችሁ ሰዎች ካላችሁ እስኪ ቪዲዮ እና በጌታ እንደው እዩት፣ ዝም ብላችሁ እዩት እስኪ። ጋዚ አንድ ላይ ሰብሰብ ብለን ምናምን ነገር ደግሞ መቶ ሲገባሽ አይገርም? ዋው ቀለበቱን አወለቀ፣ ሀብሉን አወለቀ። ዋው ህፃን ልጅ ቤቢ። እሺ እዚህ ላይ አሁን ይሄ ልጅ ተደገመ ይባል። እሺ ተደግሞለት ከሆነ ሲወጣ ለምንድን ነው ታዳራክሽን ያላሳየው? ለሆነ አንድ ሰው እኮ መተት በላዩ ላይ ያለ እኛ ያው በሚዲያ ላይ ያየ ነው። አሁን ባለፈው ናቲ ዩቲዩብ እኮ ካላያችሁ ቆይ ላሳያችሁ። ለክ እዚህ ጋር ይኸው ይሄን ቪዲዮ ጨረፍታ ያሳየሁት ምክንያት አለ ለመሰላችሁ። ይሄ ልጅ ድግም ተደግሞበት ያስደግማቸውና ተደግሞበት ሽቶ በላዩ ላይ የተነፋ ምናምን ብዙ ሲሰቃይ ነበር። ግን ወደ እራሱ ሲመለስ ከላዩ ላይ የሆነ ነገር የሆነ እሱ የሚለብሰው ቲሸርቱ ሲያስወልቁ የሆነ ነገር ሲያነሱ እሱ የሚያሳየው ሪአክሽኑ ነው። ይሄኛው ሌላኛውን ቪዲዮ ደግሞ ላሳያቸው። ከዛ ወደ ቪዲዮ አሰመጣል። እዚህ ጋር ደግሞ ተመልከቱ። ምንድነው ማስረዳት ነው? እዚህ ጋር ተመልከቱ። ካረገችኝ በኋላ እኔ ምንድነው ማስረዳት ነገር እየተረጋጋ ሚስት አትበል አስሬ አሁን ሰይናት ውብዬ ምን አረገች? በክፋት ምንም ያደረገች ነገር የለም። አንተ ነህ ጠንሳሽ፣ ይሄ ነው ጠንሳሽ። ሚስት ናት ደግሞ ማለት ነው። ፕራንክ ነው የሰሩት። እኔን አታውቂኝም? ምን ማለት ነው? እዚህ ጋር ሰበር እዚህ ጋር ይሁት ፋሚ ነው ባሚ እያለ የሚጠራው ምንድነው? ሁብዬ ብሎ ነው የሚጠራው። ሁብዬ መስለው ሁብዬ ብሎ ባሚ ይጠራታል። ባሚን ደግሞ ማን ነው የምለው? ሁብዬ ነው የምለው። ለምን እንደዚህ ቀይሮ ራሱ በአይምሮ ባሚ ሁብዬ ብሎ ሁብዬን ደግሞ ባሚ ብሎ እንዲቀበል አስደረጋበት ማለት ነው። ነገር ግን ይሄ ልጅ ምንድነው አሁን አብርሽ ጋር ሲመለስ አብርሽ ላይ ድግም ተደግሞበታል። ኦፍ ኮርስ ከተደገመ እንዴት ነው ታዲያ አንድ ሰው አረክሽን የሚያደርገው? ትላንትና እሺ አወለቀ። ካወለቀ በኋላ ያኛው ለማውለቅ እንትን ስል ምንድነው ያለ? ይሄ የራሴ ነው፣ እሷ የሰጠችው ስጦታ ያኛው ስለሆነ ነው፣ ይሄኛው የራሴ ነው፣ እንዳታወልቁ የራሴ ነው አለ። አያችሁ? አሁን እውነት የታመመ ሰው እንደዚህ ነው። አረታው እኛ ቅመሞችማ አትሸውዱም። እሺ እንኳን እናንተ እኛ መዳሞች እንኳን አልሸወዱንም። በዚህማ አንታለልም እንጂ እንዴ ደግሞ ምንድነው እዚህ ጋር አሁን ቪዲዮ የድሮ ቪዲዮ ያሳየን ምናምን ወደ ራሱ እንዲመለስ እናደርጋለን ምናምን ያላችሁ አክት የምታደርጉ ከታመመ ወደ ጸበል መውሰድ ነው። የተኛው እኛ አሁን ለምሳሌ ምናውቀው ቤተኛው እምነት ላይ ቢሆን በሚያምነው ወይ ወደ ጸሎት ወይ ወደ ጸበል መውሰድ ማይቀር ነው። ይሄ ደግሞ ለምሳሌ አንዳንድ ሰው እግዚአብሔር ያደርገው መኪና አደጋ ምናምን ደርሶ ራሱ ሰው እኮ ተጎዶ ራሱ እንትን ያለው የሳተው ከሆነ የረሳው ነገር ከሆነ ቀድሞ ትውስታ እንዲመጣ ሕክምና ያስፈልጋል። አዎ እንደው ምን ነው እኛ እኮ ግዴታ እንደዚህ አይነት ነገር ግዴታ መታመም አለብን እንዴ? ግዴታ እንደዚህ አይነት አደጋ መድረስ አለብን እንዴ? ለምን እኛ እኮ እናያለን፣ ሚዲያ ላይ እናያለን አንዳንድ ነገር የተደገመበት ሰው እንዴት እንደሚሆን ደግሞ የታመመ መኪና አደጋ የደረሰው ሰው እንዴት ሆኖ እንደሚድን እኮ ያየን ነው። ግዴታ እኔ ላይ ደርሶ እንዲህ ነው ብዬ ማስረዳት የለብኝም። እንጠጣ ሻይ እንጠጣ ጋይስ።
ጎሮሮ እኮ ደረቀ እነሱን ያየው። እኔ እኮ በእነሱ ቪዲዮ አልመጣም ብዬ በራሴ ለምንድን ነው በራሴ ማልኮረው? በእኔ የሚሆነው የማይሆን ቪዲዮ ምናምን ይዤ ከመጣ እያልኩ ጭራሽን አቃጥላችሁ ልደፉ ነው እንዴ? አረ ተደፉ ይዛ መድኃኒዓለም ይድፋችሁ ዱቄታም ሁላ። ይሄ ደግሞ አቤል የሚባለው ደግሞ አክት ያደረገ ነው። አሁን ደግሞ የሆነ እርግጠኛ ነኝ ዋነኛው የትዳራቸው ፍቺ መንስኤ ሆኖ አቤል ነው። ሩታ እርጉዝ ሆና ያለች በዚች እርጉዝና ወቅት ላይ ቢያንስ እህቴ ናት ያለ ጎኖ እንትን ያለ መጨረሻ ላይ ለአብርሃም ሴት ይዞ መጣ። ውሸት ነው እንዴ? ሴት ይዞ መጣ። ከዛ በኋላ ካንተ ደግሞ ፍቅር ይዟታል ብለህ ደግሞ ፍቅር ጥያቄም ያስጠየቀው አንተ ራስህ ነህ። በጌታ ቪዲዮን ገፍታችሁ የአቤል ቲዩብ ላይ ገፍታችሁ እዩት። መጨረሻ ደግሞ ሰርፕራይዝ የተሰራበት ቀኑንም ገፍታችሁ ማየት ትችላላችሁ። እንዴት ነው ቆይ እኛ ማዳም ቅመሞችን እኛ ሞኝ የምታረጉት? እውነት ታመ ከሆነ ጸበል መውሰድ ነው። ይሄትየውን ትልቅ ሰው ነው ተጋ ረባክሽ ህፃን ልጅ እንትን ስላለ እኔ ለለከቼ ሊያው እሺ ብራዘሩ ለካ እሱ ላይ ታዲያ ለምን አልተደገመም? በርግጥ የሚሰራው ስራ ትክክል አይደለም። ኤፍሬም የሚሰራው ስራ ትክክል አይደለም። እውነት ለማውራት ደግሞ አሁኑም በአሁኑ እረስቶ እንዴት እሷ ጋር ሄደ የሚባለው እውነት ድግምት ካልሆነ እውነተኛ ሄዶ እኮ ነው ያሳየው። ሄርሜላ መጎዳት ምንም አይመስለኝም። ለምን እሷ እርጉዝ ሆና ልጅ ተሸከማ ስታለቅስ ልጅ ተሸከማ እዛ ሆስፒታል ስትንከራተት እኮ እሱ አሻሻ ገዳም ከሷ ጋር ያላን ነበር። ስንት አመት ሙሉ የለፋበት ትዳር እኛ እንኳን እዚህ በሌለ ብር ወርቅ ምናምን ሸልመን ግፍት እየሰጣን እዚህ ያወጣንበት ሰርግ ገና በልተን የበላንበት ምግብ ሽንት ያሳለን እንዴት ተፋቱት? ኧረ ተውት እንጂ። ስለዚህ እየሷ ማጎዳት አሁን እንዴት በአንዴ እሷን በአንዴ እኮ ነው ከዱባይ ሄዶ በ15 ቀን እርግፍ አረጋት ሩታ። ሲጀመር የነሱ እንደው ጋብቻ እንደው ያጠራጥራል። ለምን ከፍቅረኛ ከውጫይነት እስከ ጋብቻ ድረስ ሲነጫነጩ አንድ ቀን ሰላም ቪዲዮ ሳይሰሩ ግን እንዴት ተጋቡ? እንዴት ተስማሙ? እንዴት ሊኖሩ አስቦ ነው መጀመሪያ የተጋቡት? አሁን ደግሞ መልሳ አስደግማም ሆነ አስጎትታም ሆነ አስፈራርታም ይሁን ቀማችሁ። ደግሞ ስንት ቦታ የተሽከረከረ እሷ ራሷ እኔ በነገራችን ትዳራቸው ከልጆቻቸው አንድ ላይ ቢያድሩ ከኖሩ አሳዩ። ነገር ግን ሩታም ልክ አይደለችም እዚህ ጋር። ለምን ከማንም ጋር ሸሸ ገዳሚ ያለው ወንድ ምን ይሁን ብለሽ ነው አንቺ ደግሞ አስደግመሽ በሱ ላይ እንትን ብለሽ ይዘሽ ምትሄጂ? የኔ ባል የኔ ውድ የኔ ምናምን ትዩ። ትላንትና በማንም ስታስገርፊ የቤት አስገብተሽ እኮ እቃ ስታሳጥቢ ምንም ያላረግሽው ነገር አለ? ነገስ ግን እኔ የምለው ነገ ልጆቻችሁ ይሄን ቪዲዮ ያያል አይደል? የዛሬ ጎሮሮቹን ብቻ አትዩ። ነገስ ይሄ ልጅ እኮ ነገ የትላንትና ህይወትሽን እርግዝናሽ ጊዜ በጋብቻስ በፍቅርሽ ጊዜ በተኛው ህይወት ላይ ምን እንደሆነ ሁሉም ነገር ሚዲያ ላይ ነው። ያንዳንዱ እኔ አሁን ለምሳሌ አክስቶ ስለሆንኩኝ ለማሳየት ዝግጁ ነን። አንዳንዷን ቪዲዮ አስቀምጣለሁ። እኔ አሁን ካሁን በኋላማ ያንቺ አክስትነትን ድሌት አድርጌያለሁ። አልፈልግም። እንደዚህ ከቀጠልሽ ሩታ የምር ታዩ። በቃ ከማንም ጋር ይሁን እሱን ታይና ልጅሽን አሳድጊ፣ አርፈሽ ተቀመጪ። እሱ እኮ ከስንት ሰው ጋር ነደ ከአንድም 4-3 ሴት ጋር ሄዷል። ግን አሁን ድጋሚ ወሰድሽ። ምን ነው እንዴ? ምን ነው ብርቅ ነው እንዴ? ወይስ ኧረ ተው ክፉ አታስወሩ። ለማንኛውም ጋይሶቼ ሁላችሁ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ አላደረጋችሁ ላይክ አድርጉ። በቪዲዮ ኮልም ሆነ የስልክ ጥሪው ሌላ ቪዲዮ ይዤላችሁ እመጣለሁ። እኔና ሩታ ያወራንበት መረጃ እኔ ጋር ስላለ ይዤላችሁ እመጣለሁ። እስከዛች ያርቆዩልኝ። ሰብስክራይብ እና ላይክ ሼር አድርጉ። ማሰላም ይሁት